ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁልን? ዛሬ በአዲስ መረጃ ከእናንተ ጋር ተገናኝተናል። ዛሬ ይዘንላችሁ የመጣነው መረጃ የ2017 ዓ.ም የሪሚዲያል ፈተና የተፈተናችሁ ተማሪዎች ውጤት በሚመለከት ይዘን የመጣነው መረጃ አለን። ይህንን ቻናል ለመጀመሪያ ጊዜ እያያችሁ ያላችሁት ቻናላችንን ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሷችሁ የደወል ምልክቷን በመንካት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ በማስቀመጥ የዚህ ቻናል አባልና ቤተሰብ መሆን ትችላላችሁ። ይጠቅመዋል ብላችሁ ለምታስቡ ሰው ወይም ደግሞ ፈተናውን የተፈተነ ተማሪ ጓደኛ ካላችሁ ሼር በማድረግ የዚህ ቻናል አባልና ቤተሰብ መሆን ትችላላችሁ። ወደ መረጃዎቹ እንገባለን። አብራችሁን ቆዩ። ወደ መረጃው ስንገባ የ2017 ዓ.ም የሪሚዲያል ፈተና የተፈተናችሁ ተማሪዎች በሙሉ ከግንቦት 26 እስከ ግንቦት 30 ድረስ ይሰጥ የነበረው የሪሚዲያል ፈተና መጠናቀቁ ይታወሳል። ይህም ተከትሎ ደግሞ ውጤት መቼ ይለቀቃል እያላችሁ የጠባበቃችሁ ያላችሁ የሪሚዲያል ተማሪዎች እናንተን የሚመለከት መረጃ ነው ይዘን የመጣ ነው። አምና 2016 ዓ.ም የተፈተኑ የሪሚዲያል ተፈታኞች የፈተናቸው ውጤት የተለቀቀው በተፈተኑ ከ10 ቀን ወይም ደግሞ ከ15 ቀን በኋላ በሁለት ሳምንት ውስጥ ነው የተለቀቀው። የዘንድሮ ደግሞ ለየት የሚያደርገው ሙሉ በሙሉ በትምህርት ሚኒስቴር መሆኑ ነው። የአምናዎቹ 70% ትምህርት ሚኒስቴር 30% ከየግቢው የተያዘ መሆኑ ይታወሳል። የዘንድሮ ደግሞ ለየት የሚያደርገው ሙሉ በሙሉ ከትምህርት ሚኒስቴር እንደሚያዝ ነው የተገለጸው። ይህንንም መረጃ መቼ እንደሚለቀቅ ፈተናው የሚለቀቅበትን ቀን ካወቅን ወዲያው ለእናንተ የምናሳውቅ ይሆናል። እስከዛው ድረስ ግን ፈተና እስካሁን ድረስ መቼ ይለቀቃል የሚለው መረጃ የታወቀ ነገር የለም። ፈተናው እንደተለቀቀ ወዲያው ለእናንተ እናሳውቃለን። በፈተና ዙሪያ አዲስ ነገር ካለ በውጤት አያያዝ በመሳሰሉ ነገሮች ትምህርት ሚኒስቴር አዲስ ነገር የሚያወጣ ከሆነ ለእናንተ ወዲያው ቪዲዮ የምንሰራላችሁ ይሆናል። ፈተናው እንደተለቀቀ ደግሞ እንዴት ገብታችሁ ማየት እንደምትችሉ የፈተና አያያዝ ሁኔታዎች በሚመለከት ለእናንተ ቪዲዮ እንሰራለን። አዳዲስ ነገር ካለም ለእናንተ መረጃዎችን የምናቀብል ይሆናል። የዘንድሮ ሙሉ በሙሉ ትምህርት ሚኒስቴር እንዳሳወቀው ከሆነ ሙሉ በሙሉ 100% ትምህርት ሚኒስቴር እንደሚይዝ ነው የተገለጸው። በየሶሻል ሚዲያ የተንሸራሸረ ያለ መረጃዎች አሉ። 30% ከየግቢ ትምህርት ሚኒስቴር ምንም 100% አይዝም እያለ አንዳንድ መረጃዎች በየቲክቶክ በየሶሻል ሚዲያው እየተገለጹ ይገኛሉ። ምንም የታወቀ ነገር የለም። አዲስ ነገር ካለ ለእናንተ እናሳውቃለን። ውጤት አያያዝ 70-30 የሚለውን ነገር እስካሁን ድረስ የለም። አዲስ ነገር ካለ ወይም ደግሞ አዲስ መረጃ ትምህርት ሚኒስቴር የሚያወጣ ከሆነ ለእናንተ ወዲያው እናሳውቃለን። ይህንን ቪዲዮ ይጠቅመዋል ብላችሁ የምታስቡት ሰው ወይም ደግሞ የሪሚዲያል ፈተና ለወሰደ ጓደኛችሁ ሼር አድርጉ። ውጤት ሲለቀቅ ወዲያው ለእናንተ እናሳውቃለን። ስለተከታተላችሁን እናመሰግናለን።